ገብርኄር ወይም የዐቢይ ጾም ስድስተኛ ሳምንት። የዐቢይ ጾም ስድስተኛው ሳምንት ወይም እሁድ ገብርኄር ይባላል። በዚህ ሳምንት የሚሰጠው ትምህርት፣ የሚዘመረው ዝማሬ፣ የሚሰበከው ስብከት ገብርኄርን የሚያወሳ ነው። ገብርኄር ማለት ስመ ተጸውዖ ወይም ደግሞ መጠሪያ ስም ማለት አይደለም። የብዙ አግብርት ሄራን መገለጫ ቅጽል ስም ነው። ገብርኄር የሚለው አገላለጽ ቸር አገልጋይ፣ ታማኝ አሽከር፣ ጥበበኛ ወይም ደግሞ ብልህ አገልጋይ የሚለውን ሁሉ የሚወክልልን ነው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 25 የሚነግረን አንድ ባለጸጋ ሰው ባሪያዎቹን ጠርቶ ለአንዱ 5 መክሊት ሰጠው። 2 መክሊት የተሰጠውም ነበር፣ 1 መክሊት የተሰጠውም አለ። ከዚህም በኋላ ወደ ሩቅ አገር ሄደ። 5 መክሊት የተሰጠውም ወጥቶ ወርዶ 5 አትርፎ 10 አደረገ። 2 የተቀበለው አትርፎ 4 አደረገ። 1 የተቀበለው ግን ሄዶ መሬቷን ቆፍሮ በሻሽ ጠቅልሎ ቀበራት። ከብዙ ጊዜ በኋላ ሄዶ ጌታቸው ተቆጣጠራቸው። 5 የተቀበለውም ጌታዬ 5 ሰጥተኸኛልና 5 አተረፍኩ፣ እነኋት አለው። አንተ ታማኝ ባሪያ፣ በጥቂቱ ታምናሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 የተቀበለውም ቀርቦ ጌታዬ 2 መክሊት ሰጥተኸኝ ነበር፣ እነሆ ወጥቼ ወርጄ ሌላ 2 አትርፌ 4 አድርጌያለሁ አለው። ጌታውም አንተ ታማኝ በጎ አገልጋይ፣ በጥቂቱ ታምናሃል፣ በብዙ ሾመሃለሁ፣ እነሆ ወደ ጌታ ደስታ ግባ አለው። 1 መክሊት የተቀበለውም ቀርቦ ጌታዬ አንተ ክፉና ጨካኝ፣ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ እንደሆንኩ ስላወቅሁ መሬቱን ቆፍሬ ቀበርኳት፣ እነኋት መክሊትህ አለው። አንተ ሰነፍ ባሪያ፣ መክሊቴን በጊዜ ልትሰጠኝ በተገባህ ነበር፣ እኔም ወጥቶ ወርዶ ለሚያተርፍ በሰጠሁት ነበር። ኑ የዚህን ሀኬተኛ መክሊት ውሰዱና 10 ላተረፈው ስጡት። ላለው ይሰጡታል ይጨመርለታል፣ ለሌለው ግን ካለው ላይ ይወሰድበታል። ኑ ይህን ሰነፍና ሀኬተኛ ባሪያ እጅግሩን አስራችሁ ጽኑ ጨለማ ወዳለበት ውሰዱት፣ ጩኸትና ጥርስ ማፋጨት ወዳለበት ጨምሩት። ባለጸጋ የተባለው ጌታ ነው። መክሊት የተባለው ልዩ ልዩ የአገልግሎት ጸጋ ነው። ያተረፉት በሚገባ በታማኝነት ያገለገሉት ቅዱሳን ናቸው። መክሊቱን የቀበረው ደግሞ በታማኝነት በተሰጠው ጸጋ ማገልገል ሲገባው ያላገለገለ ነው። ጌታቸው ሊቆጣጠራቸው መጣ ማለት በዕለተ ምጽአት ለሁሉም ባገለገለው የአገልግሎት ዋጋ ለመስጠት እንደሚመጣ ያሳየናል። ሰነፎች ደግሞ ጥርስ ማፋጨት፣ ስቃይ፣ ጽኑ ጨለማ ባለበት ሲኦል መግባታቸውን የሚያሳይ ነው። መክሊት የተባለው ሃይማኖት፣ ፍስሐ፣ ምህረት፣ ትዕግስት፣ ተስፋ፣ ሙሉ አካል፣ 5 ሕዋሳት፣ አእምሮ ጠባይ፣ አእምሮ መንፈሳዊ፣ ስልጣነ ክህነት፣ ክርስቲያናዊ ስነ ምግባር፣ መንፈሳዊ እውቀት ተብሎ ይተረጎማል። ሁሉንም ለምድራችን ለሃይማኖታችን ለበጎ ነገር መጠቀም ገብርኄር አሰኝቶ ወደ ዘላለማዊ ደስታ ያስገባናል። እነዚህን አካላት በክፋትና በተንኮል መቅበር ደግሞ ገብር ሀካይ፣ ክፉ ባሪያ፣ ሰነፍ አገልጋይ፣ ጨካኝ ሰው አሰኝቶ ወደ ገሃነመ እሳት ወደ ሲኦል ያስገባናል። ጨካኝ ሰው አሰኝቶ ያስፈርዳል። በጎን እንድናስብ ከአግብርተ ኄራ እንድንቆጠር እግዚአብሔር ይርዳን። አሜን። ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ